ቅዱስ ሚካኤል ያድነናል። ቅዱስ ሚካኤል ይጠብቀናል። ቅዱስ ሚካኤል አማላጃችን ነው። ቅዱስ ሚካኤል ሁልጊዜ ከኛ ጋር ሆኖ መውጣት መግባታችንን መዋል ማደራችንን ሁለንተናችንን ይጠብቃል የምንለው መጽሐፍ ቅዱስን መሰረት አድርገን ነው። በመንገድ ሁሉ ይጠብቁ ዘንድ መውጣት መግባትህን ይጠብቁ ዘንድ መዋል ማደርህን ይጠብቁ ዘንድ ከጠላት ሁሉ አሰራር ጠብቀው ሊያግዙ ሊረዱ እግዚአብሔር ሁልጊዜ መላእክቱን እንደሚያዝ መዝሙረኛው ዳዊት መዝሙር 90 ቁጥር 11 ላይ ምን አለ? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ይላል። መልአኩ የምልጃ ጥያቄን የጠየቀው የማትምራቸው እስከመቼ ነው ብሎ አማለዳቸው። ለማን? ለእስራኤልና ለይሁዳ ከተሞች በግብፃውያንና በእስራኤላውያን መካከል ደመና አደረገ ይላል። በግብፃውያንና በእስራኤላውያን መካከል ጨለማ ሆነ። ከፊት እየመራ የነበረው የእግዚአብሔር መልአክ ከኋላ በኩል ደግሞ መከታ ሆናቸው። በጠላት እንዳይጎዱ፣ በጠላት እንዳይጨነቁ፣ በጠላት እንዳይበሉ ከኋላ እየጠበቃቸው ወደ እግዚአብሔር መንግስት ስንጓዝ በመንገዳችን ሁሉ የሚጠብቁን፣ በመንገዳችን ሁሉ የሚረዱን፣ በመንገዳችን ሁሉ የሚገጥመንን እንቅፋቱን እሾውን ሁሉ እየነቀሉ መንገዳችንን የሚያስተካክሉት ቅዱስ ሚካኤል ከፊት እየቀደመ እሾሁን እየነቀለ ከፊት እየቀደመ እንቅፋቱን እያስወገደ ከኋላ ደግሞ ደመና እየጋረደ በሁሉ በጉዞ ላይ መልአኩ ቅዱስ ሚካኤል እንደሚጠብቀን መጽሐፍ ቅዱሱ ያስረዳናል፣ ይነግረናል ማለት ነው። ቅዱስ ሚካኤል እየመራን ነው። ቅዱስ ሚካኤል እየጠበቀን ነው። ቅዱስ ሚካኤል ከኛ ጋር ነው። ይህ የሚጠብቀንን መልአክ፣ ይህ የሚመራንን መልአክ ከፊትና ከኋላ ጋሻና መከታ ሆኖ ከኛ ጋር ያለውን ቅዱስ መልአክ ማክበር እንደሚገባን ደግሞ እግዚአብሔር ሲናገር እንደዚህ አለ። በፊቱ ተጠንቀቁ አለ፣ ቃሉንም አድምጡ፣ ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት በማለት ይናገራል። ሚካኤል ማለት ማን? እንደ እግዚአብሔር ማለት ነው። እውነት ነው። እንደ እግዚአብሔር ያለ አባት፣ እንደ እግዚአብሔር ያለ መሐሪ፣ እንደ እግዚአብሔር ያለ ይቅር ባይ፣ እንደ እግዚአብሔር ያለ ቸር ማንም የለም። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። ይሰፍራል አለ ማንም በሚፈሩ እግዚአብሔርን በሚፈሩ እንደ እግዚአብሔር ቃል በሚኖሩ ለእግዚአብሔር በሚታዘዙ የእግዚአብሔርን ቃል በሚሰሙ ሰዎች ዙሪያ ይሰፍራል። ከዚያስ ያድናቸዋል አለ።